ሻሎም ሻሎም ቅዱሳን በአዲስ አበባና በዙሪያ የምትገኙ የአባቴ ብሩካን የጌታ ሙሉ ሰላምና ሙሉ ጸጋ ይብዛላችሁ። ወንድማችሁ ነብይ ተሾመ ማርቆስ ነኝ። አሁን የሚገኘው ጎተራ አቦኝ ህንጻ ግራውንድ ስር ነኝ የሚገኘው። ከፊታችን ሚያዝያ 7 ዕለተ ሮብ ከጠዋቱ 3 ሰዓት ጀምረው የጾም ጸሎትና የኃይል ጊዜ ትልቅ የጸሎት ጊዜ ይኖረናል። ከ10 ሰዓት እስከ 12 ሰዓት ምሽቱ እስከ 2 ሰዓት ድረስ ትልቅ የአምልኮ ጊዜ የወንጌልን የምንሰማበት ጊዜ የኃይል ጊዜ ይኖረናል። በዚህን ቀን ተገኝታችሁ የበረከቱ ተካፋዮች እንድትሆኑ ተጋብዛችኋል። በአዲስ አበባና በዙሪያ የምትገኙ እንዲሁም በጎተራ ዙሪያ ላይ የምትገኙ ሁላችሁም ሚያዝያ 7 ላይ ተገኝታችሁ የበረከቱ ተካፋዮች እንድትሆኑ ተጋብዛችኋል። ተጋባዥ አገልጋዮች ፕሮፌት ዘማች አለ፣ ፕሮፌት ፍቅራብ አለ፣ እንዲሁም ደግሞ ሌሎች ተጋባዥ አገልጋዮች ስላሉ በዛን ቀን ከጌታ ጋር የምናወራበት የምንገናኝበት ጊዜ ይሆነናል። እግዚአብሔር አምላክ ዘመን ዘላለማችሁን ይባርክ። ተባርካችኋል። ሻሎም ሻሎም ቅዱሳን የጌታ ሰላምና ጸጋ ለእናንተ ይሁን። እኔ ወንድማችሁ ነብይ ፍቅራብ እባላለሁ። አንድ ድንቅ የምስራች ይዤላችሁ ቀርቤያለሁ። እግዚአብሔር ብልና ቢፈቅድ ከፊት ለፊታችን ሚያዝያ 7 ላይ የሚጀምር ለተከታታይ ሳምንታት የሚቆይ ኮንፈረንስ አለ። በዚህ ኮንፈረንስ እግዚአብሔር ድንቅና ታምራትን ያደርጋል። የመጀመሪያ ክፍለ ጊዜ የሚሆነው ከጠዋቱ 3 ሰዓት እስከ 7 ሰዓት የጾም ጸሎትና ኃይል የምንቀበልበት፣ ለሀገራችን የምንጸልይበት፣ በእግዚአብሔር ፊት የምንማልድበት፣ ለተለያዩ ጉዳዮች የምንጸልይበት ጊዜ ይሆናል። እንዲሁ ከሰዓት ደግሞ ከ10 ሰዓት እስከ ማታ 2 ሰዓት የድንቅ የፈውስና የተአምራት ጊዜ ይሆናል። በመምጣት የጌታ ጸጋ እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። ተጋባዥ አገልጋዮች የእግዚአብሔር ሰው ነብይ ዘማች፣ እንዲሁ የእግዚአብሔር ሰው ነብይ ተሾማ፣ ሌሎች አገልጋዮችም ስለተጋበዙ በመምጣት የጌታን ጸጋ ተካፈሉ። እግዚአብሔር አምላክ ድንቅና ታምራትን ያደርጋል። እግዚአብሔር ምድራችንን ይባርክ። ሻሎም። እሺ፣ አድራሻችን በሪፍት ቫሊ አጠገብ በአቦኝ ህንጻ ግራውንድ ስር ላይ ነው የምንገኝ። በመምጣት የጌታን ጸጋ ተካፈሉ። ሚያዝያ 7 ሮብ ከ3 ሰዓት ጀምሮ እስከ 7 ሰዓት የሚቆይ ድንቅ የፈውስ ወይም የጸሎት ጊዜ ልዩ ጊዜ ይኖራል። አንላ ሰዎች የሚፈውሱበት ነፃ የሚወጡበት ከ3 ሰዓት እስከ 7 ሰዓት የሚቆይ ነው የሚሆነው የጾም ጸሎቱ ጊዜ። በመቀጠል ደግሞ ከ10 ሰዓት ጀምሮ እስከ ምሽቱ 12 ሰዓት የሚቀጥል ድንቅ የሆነ ፕሮግራም አለ። ሁላችሁም መታችሁ ያን ፕሮግራም እንድትካፈሉ እንድትባረኩ እናሳስባችኋለን። በመቀጠል ደግሞ ለመኪና ማቆም ምናምን እንዳትቸገሩ ሰፊ የሆነ ቦታ አለ። ይኸውላችሁ ሰፊ የሆነ ቦታ ማቆም አትቸገሩም። እና ከየትም አካባቢ ለምትመጡ ሰዎች ክፍት ነው ማለት ነው። ለማቆም ችግር ስለሌለ ወዳጅ ቤተሰቦቻችሁ ዘመዶቻችሁን የታመሙትን ይዛችሁ በመምጣት ፕሮግራሙን እንድትካፈሉ እናሳስባችኋለን። ተባርካችኋል። እግዚአብሔር ከእናንተ ጋር እንወዳችኋለን። እና ይሄ ነው የሚመስለው መግቢያው ይሄ ነው እና ይሄ ነው መግቢያው። በሚገርም ሁኔታ ይሄዳል ፕሮግራሙ። በታመሙ ሰዎችን በተለይ ይዛችሁ በመምጣት ድንቅ የሆነ ፈውስ አገልግሎት እንድትቀበሉ እናሳስባችኋለን። የተወደዳችሁ የአባቴ ብሩካን ባላችሁበት ሁሉ ጸጋና ሰላም ለእናንተ ይሁን እና እግዚአብሔር ድንቅ ጊዜ ይሰጠናል። እዛን ቀን እየጸላችሁ እንድትጠብቁ ሚያዝያ 7 እና ቀኑ ሮብ እና ሁላችንም እንጠብቃችኋለን። ከ3 ሰዓት ጀምሮ እስከ 7 ሰዓት ብያችኋለሁ እንዳትረሱ። ከ10 ሰዓት ጀምሮ እስከ ምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት ድረስ ድንቅ የሆነ የፈውስ ፕሮግራም እና የነፃ መውጣት እጅ በመጫን የምንጸልይበት በዘይት የምንጸልይበት ሰዎች እግዚአብሔርን ክብር የሚያዩበት ስለሆነ እና ካላችሁበት ቤተሰቦቻችሁ ዘመዶቻችሁ ይዛችሁ በመምጣት የታመሙትን ይዛችሁ በመምጣት ከኛ ጋር ይሄን በረከት እንድትካፈሉ ልዩ ጊዜ ይሆነናል። በመቀጠል ደግሞ ለተከታታይ የሚሆን ስለሆነ ተከታታይ ደግሞ ያን ፕሮግራም ለመካፈል አብራችሁ ይሄን በረከት እንድትቀበሉ ለተከታታይ ሳምንት የሚቆይ ፕሮግራም ስለሆነ ሁላችሁም እንድትመጡ እላለሁ። በመቀጠል አንድ ድንቅ የሆነ ቃል ላካፈላችሁ ለሁላችሁም። ይሄን ላንብብ። የእግዚአብሔር ቃል ሲናገር ትንቢተ ኢሳይያስ ላይ 55 ላይ የእግዚአብሔር ቃል ሲናገር ቁጥር 10 ላይ ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃል እንዲህ ይሆናል። የሚሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ወደዚህ ስፍራ መጣችሁ በከንቱ ወደ ቤታችሁ አትመለሱም። እግዚአብሔር ሙሉ መልስ አለው። እግዚአብሔር
እግዚአብሔር ለጥያቄያችሁ ሁሉ መልስ ይሰጣል። እግዚአብሔር ካላችሁበት ነገር ያወጣል። በሽተኞችን እግዚአብሔር ይፈውሳል። የተባረካችሁ ወንድሞቼ፣ እህቶቼ፣ አባቶቼ እዛን ቀን ሚያዝያ 7 ከቀኑ እሮብ ነው። ከቀኑ 3 ሰዓት ጀምሮ እስከ 7 ሰዓት የሚቆየውን የፈውስ የኃይል መቀበል በጣም በብዙ ጉዳይ በምድራችን ጉዳይ የምንጸልይበት እግዚአብሔር ምድራችን የሚያስብበት ስለሆነ ከ3 ሰዓት እስከ 7 ሰዓት ባለው ጸሎት ጊዜ ላይ እንዳትቀሩ። በመቀጠል ደግሞ የምሽቱ አገልግሎት ከ10 ሰዓት ጀምሮ እስከ ምሽቱ 2 ሰዓት የሚቆይ የፈውስና የኃይል መቀበል ለተለያዩ ጉዳዮች ላይ ለተለያዩ ሰዎች የምንጸልይበት ስለሆነ እንዳትቀሩ። እኔ ነብይ ዘማችም አለው፣ ሌሎችም አሉ። ፕሮፌት ተሼም አለ፣ ፕሮፌት ፍቅራብም አለ። ሁላችንም እግዚአብሔር በሰጠን ሌሎች መዛሙራን ይኖራሉ፣ ዘማሪዎች አብረን ጌታ የምናመልክበት ከፍ የምናደርግበት ስለሚሆን እንዳትቀሩ። ወዳችኋለሁ። ተባረኩልኝ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። እግዚአብሔር ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። አድራሻ አዲስ አበባ ጎተራ አቦኝ ህንፃ ግራውንድ ላይ የሚደረግ ኮንፈረንስ ሲሆን ሻሎም ሻሎም። የተወደዳችሁና የተከበራችሁ በሀገር ውስጥም ከሀገር ውጭ ያላችሁ የአባቴ ብሩካኖች ልዩ ትንቢታዊ ኮንፈረንስ በአዲስ አበባ በጎተራ ሪፍት ቫሊ ዩኒቨርሲቲ አጠገብ በሚገኘው በአቦኝ ህንፃ ስር ግራውንድ ውስጥ የተዘጋጀ ልዩ ኮንፈረንስ አለ። ከፊታችን ሚያዝያ 7 ከቀኑ ከ3 ሰዓት እስከ 7 ሰዓት የጾምና የጸሎት ጊዜ እናም ደግሞ ከ10 ሰዓት እስከ ምሽቱ 2 ሰዓት የነፃ መውጣት ድንቅ የእግዚአብሔር ቃል የሚሰበክበት እና ደግሞ የተለያዩ የእግዚአብሔር ሰዎች የተጋበዙት እና ደግሞ የታመሙት የሚፈወሱበት እግዚአብሔር በቃሉ አማካይነት ድንቅና ታምራትን የሚያደርግ ኮንፈረንስ ተዘጋጅቷል። የተዘጋጀው ኮንፈረንስ ለናንተ ነው። አስተውሉ። እያንዳንዳችሁ ወደዚህ ስፍራ ስትመጡ አዳዲስ ሰዎችን እየጋበዛችሁ እንድትመጡ ስንል በጌታ ፍቅር አሳስበናል። ነፃ የሚያወጣው የእግዚአብሔር ክብር በስፍራው በቦታው ድንቅን ነገር ያደርጋል። በጸሎት በምልጃ እናንተን ሊያገለግሉ የተዘጋጁ ነቢያቶች፣ ፓስተሮች እናም ደግሞ ዘማሪያን አሉ። ከናንተ የሚጠበቀው አዳዲስ ሰዎችን ይዛችሁ ወደዚህ ስፍራ እንድትመጡ ስንል በጌታ ፍቅር አሳስበናል። እንዳትረሱ። ቀኑ ሮብ ሲሆን ሚያዝያ 7 ከቀኑ 3 ሰዓት እስከ 7 ሰዓት የጸሎት ጊዜ ሲሆን ከ10 ሰዓት እስከ ምሽቱ 2 ሰዓት ድንቅና ታምራትን እግዚአብሔር የሚሰራበት ለበሽተኞች የሚጸለይበት በተለያየ ጭንቅ ውስጥ ላሉት ነፃ የሚወጣበት በየትኛውም በፋይናንስ ውስጥ ችግር ውስጥ ያላችሁት እና ከእግዚአብሔር መገኛት ጋር የምትገናኙበት ቀን ይሆናል። ስለዚህ ሁላችሁም እንድትመጡ ስንል በጌታ ፍቅር አሳስበናል። ቀናችሁ የተባረከ ይሁን። ሻሎም